ሻሎም ሻሎም ቅዱሳን እግዚአብሔር ቤተሰቦች እንደምናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ። ክብር ለኢየሱስ ይሁን። ዛሬ የእግዚአብሔርን ቃል አካፍላችኋለሁ። እንዲህ በሚል ርዕስ አካፍላችኋለሁ። እግዚአብሔር ፍቅር በሚል የእግዚአብሔር ፍቅር የጀመረው ከራሱ ነውና እግዚአብሔር በጣም ከሰው ልጅ ጋር ህብረት ማድረግን ስለፈለገ ራሱ እግዚአብሔር ልጁን ኢየሱስ ክርስቶስን ወደዚህ ዓለም እንዲመጣ የሰው ልጅን ስጋ እንዲለብስ ምክንያት ሆነው ፍቅር ይዞት ማለት ነው። ስለዚህ የእግዚአብሔር ፍቅር አጋፔ ፍቅር ይባላል። አጋፔ ፍቅር ደግሞ ማለት ከሰው ልጅ ወይም ደግሞ ከሚወደው ሰው ጋር የሚያሳልፈው ከራሱ መንጭቶ ያለምንም አስገዳጅነት ነውና ይህንን ለመናገር እፈልጋለሁ። እግዚአብሔር ከኛ ምንም ሳይፈልግ ነው እንዲሁ በነፃ ነው የወደደን። ክብር ለኢየሱስ ይሁን። እኛም የሚወደድ ነገር ኖሮን ሳይሆን እሱ እንዲሁ በጸጋው እንዲሁ ከኛ ምንም ነገር ሳይጠብቅ ከኛ ምንም ነገር ሳይፈልግ እንዲሁ ወደደን። ክብር ለኢየሱስ ይሁን። ስለዚህ ፍቅር በዚህ ዓለም ላይ ብዙ አይነት ፍቅር አለ። አንደኛ የቤተሰብ ፍቅር አለ። ሁለተኛ የተቃራኒ ጾታ ፍቅር አለ። ሶስተኛ የጓደኝነት ፍቅር አለ እና ከነዚህ ፍቅሮች ሁሉ የሚለየው የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር አጋፔ ፍቅር ይባላል። ክብር ለኢየሱስ ይሁን። ቅዱሳን በዚህ ፍቅር ነው የተወደድነው። እግዚአብሔር የወደደን ላይጠላን፣ ክብር ለኢየሱስ ይሁን፣ ላይተወን፣ ትቶን ላይሄድ፣ ክብር ለኢየሱስ ይሁን። እንዲሁ በነፃ ተወደናል። እንዲሁ ከኛ ምንም ነገር ሳናዋጣ እሱ ሳንወደው የወደደን፣ ሳንመርጠው የመረጠን፣ ሳንፈልገው የፈለገን እግዚአብሔር ብቻ ነው። ሃሌሉያ። ስለዚህ ቅዱሳን በዚህ ፍቅር ስለተወደዳችሁ በጣም ደስ ይበላችሁ። በጣም ሐሴት አድርጉ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እንዲሁ በነፃ እንዲሁ በጸጋ ተወዳችኋልና ቅዱሳን በዚህ ፍቅር እርስ በርሳችን እንድንዋደድ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ተባረኩ ቅዱሳን።